አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሂኩ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እያልኩኝ ዛሬ ላይ የተባለ ቪዲዮ መጥቼላችኋለሁ ማለት ነው። በዛሬው ቪዲዮ ይዤላችሁ የመጣሁት ስለዚያ በላብና በድካማችሁ ስለምታገኙት ብርና በስልክ ከሀገር ቤት ስለሚመጣላችሁ ወሬ ነው እና በዚህ መካከል የምታገኙት ብር ምን ማለት ነው ብለን መጀመሪያ ስናይ ብር ማለት በወረቀት ላይ የታተመ ቀለም ብቻ አይደለም። ብር ማለት የናንተ የወገብ ህመማችሁ ነው። እንዲሁም ብር ማለት ሌሊት ተነስታችሁ የምትቆሙበት ውጤት ነው ማለት ነው። ብር ማለት ከቤተሰብ ተለይታችሁ ያፈሰሳችሁት እንባ ነው። ስለዚህ ይህ ብር ወረቀት ብቻ ሳይሆን ህይወትሽ ነው ማለት ነው። ህይወታችሁን ደግሞ ለማንም አሳልፋችሁ አትስጡ እላችኋለሁኝ። ሁለተኛው ነገር ደግሞ የተለያዩ ከሀገር ቤት የሚመጡላችሁ የተለያዩ ምክንያቶች፣ የተለያዩ የወሬ የችግር ጋጋታዎች አሉና እነሱን ነገራቶች ደግሞ እንዴት ነው መስማት ያለባችሁ የሚለውን የተለያዩ ብዙ እህቶች በየወሩ ብር ይልካሉ። ቤቱ እዚህ ደረሰ፣ ሱቅ ተከፈተላችሁ፣ የተለያየ ምክንያቶች ይሰጣሉና ስለዚህ ብር ከመላካችሁ በፊት እዛ ያለውን ነገር ማጣራት አለባችሁ። እንዲሁም ከቤተሰብም ሊሆን ይችላል ከቅርብ ከሆነ ሰዎች ቤተሰቦቻችሁ የተለያየ ምክንያቶች ይመጡላችኋል። እገሌ ታሟል፣ ብር ላኪ፣ እገሌ ታሰረ፣ የተለያዩ ምክንያቶች ሲመጥላችሁ እነዛን ምክንያቶች ጥሩ ቢሆንም ግን ላባሽን ቀንሰሽ ለቅንጦት አታውሉት። እናንተ የምትለፉበት የላባችሁ ውጤት ለቅንጦት መሆን የለበትም። እናንተ እዛ ቁርጥራጭ ዳቦ እየበላችሁ ሀገር ቤት ያሉ ያንቺን ብር ለሰርግና ለጭፈራ እንዲጠቀሙበት አትፍቀዱ እና በየወሩ የምትልኩት የገንዘብ መጠን ገቢ ደግሞ በቃ ገደብ አድርጉለት። ለናንተም ለምታስቀሩትም እንዲሁም ቤተሰብ ለምትረዱበትም ገደብ አድርጉና ሌላኛው ነገር ደግሞ ከሀገር ቤት የተለያዩ የፍቅር ወይንም በስልክ የሚመጣ የፍቅር ጥያቄዎች ሊመጡላችሁ ይችላል። እሱን ምክንያት በማድረግ ደግሞ ስትመጪ የተለያየ ነገር አብረን ስንኖር ሰርግ እንሰራለን፣ ቤት እንገዛለን፣ መኪና ገዛለው፣ ለሱ መግዣ ላኩ ስትባሉ አብዛኞቻችሁ በማመን ብቻ የምትልኩት ነገር አለና ስለዚህ ይህንን እንድትጠነቀቁና ልታስቡበት ልትጠነቀቁበት የሚገባ ነገር ነው። ከመሸወዳችሁ በፊት ያንን ሰው ማመን አለባችሁ። ብር ሳይሆን ደግሞ የሚወዳችሁ ሰው ከሆነ ስለናንተ ጤናና ደህንነት ነው የሚጨነቀው። ስለዚህ እናንተ ብራችሁን እየላካችሁ ትዳር አትግዙ። አንቺነትሽን እንጂ ብርሽን የሚወድ ወንድ ግንኙነት አትጀምሩ። ገንዘብሽን ቆጥበሽ ራሳችሁ መያዝ አለባችሁ ነው የምላችሁ። እና ያው የሰው ወሬ ሆድ አይሞላም፣ ምን ይሉኛል በማለት ብቻ ለሰው ታይታ ስትሉ የምትልኩት ብር ነገ እናንተ ባዶ እጃችሁን ስትመለሱ ለሚሰድቡሽ ሰዎች የምታበዩ የምትሰጪው ማለት ነው። ስለዚህ ነገ ስትመለሽ የሚቀበልሽ የቆጠብሽው ብር የቆጠባችሁት ገንዘብ እንጂ ያ ሰው አይደለም እና ስለዚህ የለኝም እያላችሁ ራሳችሁ ለቀጣይ የምትጠቀሙበት መቆጠብ አለባችሁ። ስደት ላይ ያለ ሰው ሁሉ ሀብታም ነው የሚመስለው። ሀገር ቤት ወይንም ሀገር ቤት ውስጥ ላለ ሰው ስደት ላይ ለሚኖር ውጪ ያለ ሰው ሀብታም ምንም የማይጎልበት ገንዘብ በቀላሉ የሚገኝ ነውና የሚመስላቸው። ስለዚህ እናንተ ደግሞ የምታሳልፉትን ችግርና መከራ እናንተ ስለሆነ የምታውቁት ራሳችሁ እወቁበት። እንዲሁም ደግሞ የራሳችሁ የባንክ
ይኖራችሁ በራሳችሁ በሰው አካውንት ልትከፍቱ ትችላላችሁ። ነገር ግን ሀገር ቤት ስትመለሱ የሚረዳችሁ በየግላችሁ ዝግ የሆነ አካውንት ክፈቱና እናንተ ከምትረዱት ከምትደግፉት በተጨማሪ የምታስቀምጡበት አካውንት ይኖራችሁ ነው የምላችሁ። እና ቤተሰቦቼ እነዚህን ነገራቶች በማስታወስ በማሰብ የለኝም ማለት ይልመድባችሁ። የለኝም ስትሉ የሚጠሉሽ ከሆነ እነሱ የሚወዱት አንቺን ሳይሆን ብርሽ ነው ማለት ነው። የለኝም ስትያቸው ግን አይዞሽ እህቴ ነገም ሌላ ቀን ነው ያልፋል አይዞሽ የሚሉሽ ከሆነ ደግሞ እነሱ እውነተኛ ቤተሰቦችሽ ናቸው ማለት ነው። ስለዚህ ብራችሁን በሰው ብር በሰው ስም አታስቀምጡ። ከቻላችሁት እንዲሰራላችሁ ከምትልኩት በተጨማሪ በራሳችሁ የሆነ አካውንት ክፈቱ። እህቶቼ ስደት ለዘላለም አይሆንም። ነገ ሀገራችሁ ስትመለሱ የሚቀበላችሁ ሰው ሳይሆን የቆጠባችሁት ያስቀመጣችሁት ብር ነውና እንድትታለሉ አትፍቀዱ። ንቁ፣ ብልጥ ሁኑ፣ ለወደፊታችሁ አስቡ ነው ምላችሁ። ቪዲዮዬ ከተመቻችሁ ላይክ፣ ሰብስክራይብ አትርሱ። አብራችሁ ስለነበራችሁ አመሰግናለሁኝ።